ከእግዚአብሔር ቃል ይልቅ መንፈስ ቅዱስ ይበልጣል ይባላል። አንደኛው ወገን ደግሞ ከእግዚአብሔር ቃል ይልቅ ከመንፈስ ቅዱስ ይልቅ የእግዚአብሔር ቃል ይበልጣል ይላል። የትኛው ይመስላችኋል አዋጭ? ሁለት ወገን አለ። አንደኛው መንፈስ ቅዱስ ነው የሚበልጠው፣ እሱን መያዝ አለብን፣ እሱን መስማት አለብን። የእግዚአብሔር ቃል ሁለተኛ ነው። ሌላው ደግሞ ቀጥሎ የሚለው ደግሞ አይ የእግዚአብሔርን ቃል ነው መስማት ያለብን፣ መንፈስ ቅዱስ ቀጥሎ ነው። ወገኖች ሁለቱም ኢምፖርታንት ነው፣ ሁለቱም ወሳኝ ነው። በውስጤ የምሰማው የእግዚአብሔር መንፈስ ከዚህ ቃል የሚጋጭ አይነግረኝም። ይሄን ያጻፈው እሱ አይደል? ይሄ በእግዚአብሔር መንፈስ የተጻፈ ነው አለ ሐዋርያው ጴጥሮስ። ከዚህ ቃል የሚጋጭ ነገር አያወራኝም፣ ከዚህ ቃል ጋር ግን የሚስማማ ያወራኛል። ይሄ ቃል በውስጤ ከሚያወራኝ መንፈስ ቅዱስ ጋር የሚጋጭ ነገር አይነግረኝም። የተስማሙ ናቸው። የምሰማው የእግዚአብሔር ድምጽ ከእግዚአብሔር ቃል ጋር ከተጋጨ አደገኛ ነው። የምናነበው የእግዚአብሔርን ቃል ደግሞ የሚመሰክርልን በውስጣችን የሚኖረው መንፈስ ነው። ሰዎች ኖ የእግዚአብሔር ቃል ሳይሆን ውስጤን ብቻ ነው የምሰማ ካሉ አጋንንት ይመራቸዋል።